ስሜ ጽዮን መስፍን ይባላል። በዚህ በብርቱ ሴት ፕሮጀክት ስልጠና የሰለጠንኩ ነው ያለሁት። ብርቱ ሴት እርሱ ነው የወደድኩት ማለት የምፈልገው ነገር ነበረ። ራሴ የምፈልገው ነገር ነበረ እና ሳየው እርሱን በጣም ወደድኩት። መጀመሪያ ከዶክተር ጋር ነበር ኮሚኒኬት ሳደርግ የነበረው አዲስ አበባ ላይ እንደሚጀምሩ አውርቶኝ ነበረ። እኔ ደግሞ ሞቲቬ እንዲጠፋ ስላልፈለኩኝ ያው ሶስተኛውን ዙር እዚህ ከአዲስ አበባ የተመላለስኩ ነው የሰለጠንኩ ያለሁት። በጣም ብዙ ነገር አግኝቼበታለሁ። ከሚመራው ማህበረሰብ ጋር ምንም አይነት ተግባቦት ሳይኖረው ተግባቦቱ ፑር ሆኖ ማለት ነው። እውቅና የሚፈልግ ብዙ ነው አይደል? ፖዚሽን የሚፈልግ ብርታት የምጀምረው ከራሴ ነው ብዬ አስባለሁ እና የብዙ ብርቱ ሴቶች ምክንያት እሆናለሁ ብዬም አስባለሁ። በጣም ጥሩ ነው። ብዙ ሴቶች መታችሁ ብትሳተፉ ጥሩ ነገር ታገኛላችሁ ብዬ አስባለሁ። 10 ዓመት አስቆጥሯል። ግን እሱ 10 ዓመት እዛ እያለ በ3 ዓመት በ4 ዓመት አርጎ ተጽዕኖ ፈጥሮ ምን ብሎ ምናምን አሰውየው አናት ላይ ይቀመጣል። እኔ እዚህ እያለሁ ከኋላ መጥተው አናቴ ላይ ተቀመጡ። 10 ዓመት ስለተቀመጠን አይደለም። ምን ሰራ ነው? በ10 ዓመት ውስጥ ምን ተሰራ? አብሮ ባሉ ሰዎች ላይ በመደብ ላይ በተሰጠ መደብ ላይ ምን ያህል ተጽዕኖ ፈጠርክ? ምን ያህል ኢፌክቲቭ ሆንክ? የተግባቦት ስኪል ስኬት ነው። አስተሳሰብ ላይ፣ ስራ ተጾታ ላይ፣ ስራ ፈጠራ ላይ እና ሊደርሺፕ ላይ ነው የሰለጠን ያለ ነው እና ሁሉም ርዕሶች የራሳቸው የሆነ በጣም ብዙ ነገር ይዘዋል። ማይንዳችን ላይ በጣም ብዙ ነገር እንድናተርፍ ያደርጋሉ፣ ያጠረክሩናል፣ ያበረቱናል። ያው እንደ ርዕሱ ደግሞ ያው ጠንካራና ብርቱ ሴት ሆነን የምንወጣበት ትሬኒንግ ነው ብዬ ተስፋ አደርጋለሁ። እውነተኛ መሪ ስትሆኑ በአለቃና በመሪ መሃል ያለውን ልዩነትን ታውቃላችሁ። አለቃ ሁል ጊዜ ያስጨንቃል አይደል? አለቃ አናትሽ ላይ ነው የሚወጣው። አናትሽ ላይ በቃ ቁጥጥሩ ከባድ። የት ገባሽ፣ የት ወጣሽ፣ የት ነሽ ምናምን ነው። ሁል ጊዜ ሰልፍ ሴንተርድ ኤጎይዝም አለበት። ዋው! ከስልጠናው በፊት ያለኝ አመለካከትና አሁን ያለኝ አመለካከት ቶታሊ አይገናኝም። ቶታሊ ማለት ነው። ያኔ ጠንካራ ሴት ወይም ብርቱ ሴት የሚለውን በሐሳብ ደረጃ ነበረ ማቀው ማለት ማስበው። እኔ ራሴ ብርቱ ሴት እሆናለሁ ብዬ ነበር ማስበው እንጂ መሆን ላይ ብዙ ነበር። ግን ከስልጠናው በኋላ ራሴ ላይ የማያቸው በጣም ብዙ ለውጦች አሉ። ስለዚህ በደንብ ነው ሊደርሺፕ ላይ የምንሰራው። ምክንያቱም ጠንካራ መሪዎች እንድትሆኑ ስለምፈልግ ጠንካራ መሪዎች ባላችሁበት የትኛውም መስክ ላይ ግን ሊደር መሆን ኢንፍሉዌንስ ማምጣት ትችያለሽ። በመጨረሻ እንግዲህ እዚህ ሐዋሳ ላይ በጣም ብዙ ሴቶች እንዳሉ ተስፋ አደርጋለሁ። እንደነገርኳችሁ ከአዲስ አበባ የተመላለስኩ እኔን ስልጠና እየወሰድኩ ያለው ይሄን እድል ብትጠቀሙ በጣም ትርፋማ ነው የምትሆኑት። ብዙ ዕውቀት ነው የምታተርፉት። በገንዘብ የማታገኙትን በጣም ብዙ ዕውቀት ታገኛላችሁ። እድሉ እስከ ቤታችን ድረስ የመጣውን እድል መጠቀም መቻል አለብን። ስራ ላይ ያልሆናችሁ ስራችሁ ላይ እረፍት ማግኘት የምትችሉ ምቹ ሁኔታ ያላችሁ ሴቶች መታችሁ ብትሰለጥኑ በጣም ብዙ ነገር ታተርፋላችሁ። ስለዚህ ኢንካሬጅ አደርጋችኋለሁ ይሄን ስልጠና እንድትሳተፉ። ቴንክ ዩ